በዚህ መልክ ኩራት ጌታቸውን ከነሳቸው እጅግ ስጋዊና ተናጋሪ ከሆኑ ከአንደበታቸው የሚወጣው ስም የጌታችንም ኢየሱስ ክርስቶስና የአጽናኙን መንፈስ ቅዱስ ስሞች ከሚጠሩበት ክፍለ ቃላት ወጥመድ የተሰራ የሰይጣን ማጥመጃዎች አንዱ ሆንኩ። እነዚህ ስሞች ከአንደበቶቻቸው ፈጽሞ አይወጡም። እንደ ድምፅና የልሳኖች ገደል ማሚቶ ካልሆነ በስተቀር በልቦናዎቻቸው እውነት አልነበረም። ያም ሆኖ አሁንም እውነት እውነት እያሉ ይጮኻሉ። ስለ እውነትም አብዝተው ሲነግሩኝ ነበር። ነገር ግን በእነርሱ ዘንድ እርሱ አልነበረም። በእርግጥም እነርሱ በሐሰት የሚናገሩት እውነተኛው እውነት ስለሆንከው ስለ አንተ ብቻ አልነበረም። ነገር ግን በተጨማሪም ስለ አንተው የፍጥረት ዓለም ስለዚህ ዓለም አናሲዎች ነው። ይሁን እንጂ ፍጥረትህን በሚመለከት በሚናገሩት ነገር እነርሱ በሚሉት ተወስኜ መቅረት አይገባኝም ነበር። ስለሆነም ፍጹም መልካም የውብ ነገሮች ሁሉ ውበት ስለሆንከው ስለ አንተ ስለ አባቴ ፍቅር ስል ከነዚህ ፈላስፋዎች አካሄድ በላይ ማለፍን ተገቢ ሆኖ አገኘሁት። እውነት አቤቱ እውነት ምንም እንኳን በውስጤ ቢሆን ያለማቋረጥና በተለያዩ መንገዶች በብዙና በታላላቅ መጽሐፍት ማነቂያዎች ያንተን ስም ሲጠሩ ድምፅ ብቻ ቢሆንም እንደምንም ነፍሴን ለአንተ መቅማታ እንድትቃትት ሆነ። በእነዚህ ማዕዶችም ስለ አንተ ስራብ አንተን ሳይሆን በአንተ ምትክ ውብ የእጆች ስራዎች ፀሐይንና ጨረቃን ቀዳማዊን ስራህን እንኳን ሳይሆን ማለትም መንፈሳዊ ፍጥሯን ቢሆን እንኳን በሌሊታዊና ብርሃናዊ ውበት በመላበሳቸው ከነዚህ ምድራዊ ፍጥሯን ከስራዎች ቀዳማዊነቱን ይይዛሉና ማነቂያዎቹ እነርሱን እንኳን ሳይሆን ፍጥረቶችን ብቻ መግበውኛል። ነገር ግን ረሃብና ጥማቴ ለእነዚህ ቀዳማዊ ስራዎች አልነበረም። መለወጥን በእርሱ ዘንድ ለሌለ እንደ ጥላ መዟዟር ለሌለበት እውነት ለሆንከው ላንተ እንጂ። ሆኖም ግን ከነዚህ ማዕዶች የተመገብኩት ብሩህ ህልሞች ነበር። በእውነቱም ይህንን ፀሐይ ልቡና በዓይን አማካኝነት ከሚያስቱበት ምትሃታቸው ይልቅ ቢያንስ ለጌታችን እውነት የሆነውን ማፍቀር የተሻለ ነበር። ምትሃቶቹ ግን ካንተ ናቸው ብዬ ስለገመቱ ተመግቤያቸዋለሁ። ቢሆንም በጽኑ ፍላጎት አይደለም። ምክንያቱም አንተን ገና እንዳንተነትህ በህይወት ያልቀመስኩህም። አንተ እነዚያም ባዶ የፈጠራ ልቦለዶች አይደለህም። እኔም ብሆን በእነርሱ አይደለም የፋፋሁት፣ ይልቁን ታክተዊ ነበር። በህልም ስትመገብ ያደርከው በውን መስሎ ይሰማሃል። ይሁን እንጂ ተኝተዋልና እንቅልፋሞች በዚያ አይፋፉም። ነገር ግን የማነቂያዎች የማይጨበጥ ህልም አሁን አንተ ከተናገርከኝ ከአንዳቸው እንኳን በየትኛውም መልኩ አይመስልም። እነርሱ በቀላሉ አስደሳችና ሐሰት ነበሩ። ከእነርሱ ጋር ስናነጻጽረው በዓይነ ስጋችን በገሃድ የምናየው ሰውነት ሁለቱም ዘላለማዊና ስጋዊው በእርግጠኝነታቸው ተጨባጭነት አላቸው። እነዚህን እውነተኛ የአውሬዎችን ሆነ የአዕዋፋትን ሰውነቶች እንደኛ በተግባር ልብ ልንላቸው እንደምንችለው ሁሉ በምናባችን ስለ እነርሱ ከምንቀርጻቸው ምስል በላይ እውን ናቸው። ደግሞም እንደገና በበለጠ እርግጠኝነት ስለ እነርሱ ያለን ጽንሰ ሐሳብ ከእነርሱ በመነሳት በእነርሱ አማካኝነት ህልውና የሌላቸው ሌሎች ይላቁና ፍጻሜያዊ አካላት ወደ ማለም ያደርሰናል። እንግዲህ ይህንን መሰሉን ባዶ ቅርፊት ነበር የተመገብኩ። ሆኖም እሱ መብላት አይባልም። አንተ የኔ ፍቅር ብርቱ ሆን ዘንድ ስጠብቅህ በመዛል ወደቅኩ። እነዚህም በሰማያት የምናያቸውን ካልሆነም በዚያ ስፍራ ማየት የማንችላቸውን አካላት አንተ ፈጥረሃቸዋልና ከታላላቅ ስራዎች ስፍር ቁጥራቸው አይገባምና አንተ እነርሱን አይደለህም። እንግዲህ ምን ያህል ከእነዚህ ህልሞቼ የራክ ነበርክ? ፈጽሞ ምንም ህይወት የሌላቸው ምትሃታዊ አካላት። በተጨባጭነት የምናገኛቸው የእነዚህ አካላት ምስሎች ከእነዚህ ህልሞች የበለጠ በአስተማማኝነት ሁኔታ የተረጋገጡ ናቸው። አካላት ራሳቸው ከምትሃቶች የበለጠ ተጨባጭ ናቸው። ይሁን እንጂ እነዚህም ቢሆኑ አንተ አይደለህም። የሰውነት ህይወት የሆነውን ነፍስም ቢሆን እንኳን አንተ አይደለህም። እንዲሁም በእርግጥ የሰውነት ህይወት ከሰውነት ከራሱ የበለጠ ነው። ነገር ግን አንተ የነፍሳት ህይወት ነህ።
የሕይወቶች ሕይወት በራስህ ሕይወት ያለ መቼም የማታረጅ አቤቱ የነፍሴ ሕይወት